ሰላም አጅሬው እንዴት ነው? አለ ዝገር መስከ ስራ ምናምን የለም። በቃ አሰራም ስራ ያው እየፈለግን ነው። እኔን አትጠይቀኝም እንዴ? አዎ ወረጤ ቃለው መቻውኩ ይሄ ሁላ ሰው አስቀጠርኩት እኮ ነው። አረ በተጠይቀኝ እኔም ቢላለሁ እንዴ? አይሉም ወራስ እንደገባ ታውቃለህ? እኔ እንጃ 100 ምናምን ታውቀው ነገር የለም። አዎ እንግዲህ ያው ይጠያዩ ዩሮ ስንት እንደገባ ታውቃለህ? እኔ እንጃ እሱን አላውቅም። ታምንም ባታምንም ዛሬ 8 ቦታ ነው ቁብጥዬ የመጣሁት። 8 ብታምንም ባታምንም ማለት ነው። ቤተሰብ አስተዳዳሪ እኔም እኮ ያው ላይፍ እንደምታስባት አይደለች። እሺ ዝም ብለህ አይደለም ላይፍን የምትመራው። ይገርምህ ነገር የጮክን መጮህ አለብህ አንዳንዴ። ገብቶሃል? እና በጣም ያሳዝነው ነገር ይኸውልህ ዛሬ 4 የእርዳታ ድርጅቶችን ከፍቼ ነው የመጣሁት። 4 yes ሃርድ ወርክ ነው። እንደዚህ ነው ምንም ማድረግ አይችልም። ዛሬ ብቻ ስንት ቲፕ እንደሰራው ታውቃለህ? ስንት አታውቅም። አንተ ራስህ የሰው ቲፕ ነህ። አልቀሃል። ሱስ ቀንስ። ስንጥፍጥፍ ያለችው ማምየው አንገት የፉዛላ ለዓይን የምታሳሳን ጉዴ አንጀት የምትበላ ይቺ የይፋት ልጅ ጉዴ የጉልባት ምትል ቤብ አልጨረሽም እንዴ? አንቺ እኮ ነው የምጠብቀው። ስማኝማ አገላልጣለሁ። አረ አሪፍ ነው። ምን ነው? እስኪ ያው አሪፍ ነው። ከኔ ጋር ሆነሽ ይኸውልሽ፣ አንድ ሰው እንኳን ሊናገርሽ ይቅርና አንድ ሰው ጫፍሽ ነው የነካው። ኮንፊደንስ ነው። እሺ የኔ ቸጋ ማንም እንዳይነካ አሁን የምነግርህ አደል ፖለቲካ ለኔ ያለ ክብር በብር አይለካ። ኧረ አላረፈድም። beautiful girl. ለምን ዝም ያልካቸው? ለምን ዝም ያልካቸው? አንድ ሰው አይሽም፣ አንድ ሰው ጫፍሽን አይነካውም እያልከኝ አይደል እንዴ? እና እኔ እኮ ያልኩሽ አንድ ሰው እኮ ነው እሱ። እነዚህ እኮ 3 እኮ ናቸው። ፍቅር ምን ማለት ነው? አንተ ጎን ሆኜ እንዴት ነው ሲያደርጋቸው የነበረው? እኔ ደግሞ ባል አለኝ ማለት ነው። አንድ ሰው ነው ያልኩሽ። እነዚህ 3 ናቸው። ነገር ምን ይቆርጥ የአዲስ አበባ ልጅ እሷ የኔ ቸጋ ጭራሽ ጉድ የምርጥ እጅ ስንት ነው ያልሽው? 1000 ብር ስልክ ደግሞ 1980 ተኝታው ነው እንደ ነቃ ያለኝ ነው። በቃ ነሽ ተነሽሽ። እቺ ነው ያዝ። እሺ ነው። ኧረ እቺን እንዴ ምን ልታማርጥ ነው እንዴ? ደግሞ ኖኪያ እኮ ነው። የድሮ ኖኪያ ላይ የሚጨባበጡት እዚህ ላይ አልጋ ነው የሚይዙት። አይው ገልብጠን 49ኛ ፎቅ ላይ ወድቆ 13 ሰው ተጎዳ። 49 ሰው ደግሞ በከፍተኛ ጉዳት ነው የወጣው። ፎቁ ተንቀጥቅጦ ማለት ነው። ታክሲ ውስጥ ብትለው ወርዶ የሚከተል ስልክ ነው የሰጠው። ስንት ሲም ነው ያለው? ቆይ አንተ 3 ነው ያለሽ? ኦኬ በቃ 2 ሲም ነው የምትይዘው ስልኩ። አንድ የሚሞሪ ቦታ ስላላት በሚሞሪ ቦታ አንዱን ሲም እንድትከት ደውዬ አስፈቅድልሻል። በቃ ለአንተ ስለሆነ ነው 1000 ብር እንጂ 500 ብር ስልክ ነው። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሄሎ ኧረ እባክህ ትራፊክ እንዳይቀጣ። ማን ይቀጣኛል? አየር ላይ አይደል እንዴ ያለ ነው? ምን ሆነ ነው? ለዘመን ማና አወሩ መናከልክል መሆኑን አታውቁም? ታውቃለህ? እንጃ ፍቃድ አምጣ። አውርጄ ነው ከዚህ እንትን ላይ ሜዳ ላይ የሚገጣው። ሰላም እንዴት ናችሁ? ሲንግል ጓደኞቼ ምክንያት በማድረግ ነው ወደዚህ ለመጣሁት። በጣም ላስቸግራችሁ 6 ጓደኞች አሉ። ኤርሚያስ 251 ይባላል። ዩዘር ኔም እዚህ ጋር ነው ታገኙታላችሁ። ሲንግል ነው፣ በጣም ተቸግራ። እባካችሁ ሼር በማድረግ ተባበሩን። ሌላማ ኤርሚያስ፣ ሌላኛው ኤርሚያስ ናዝራ የሚባል እድሜም ገፍቷል። ስንት ነው? ቁጥር ነው፣ እድሜ ቁጥር ነው። እዩት ግቡና። ብር አለው ምናምን ግን ሲንግል ነው። ምንም ማድረግ አይቻልም። ከዛ ስፓት ዮርዳ የሚል አካውንት አለ። እሱንም እዚህ ጋር አስቀምጥላችሁ። በጣም ሲንግል ነው እሱ ደግሞ በጣም ማለት ነው ተቸግሯል። በቃ ምን እንዲህ ከምላችሁ በላይ የሰው ፍቅር እኮ አለው ልጁ፣ የሰው ፍቅር አለው ግን አልሆነም። ማቲያስ ፋና የዚህ ማቲያስ 75 እሱንም እዚህ ጋር አስቀምጥላችኋለሁ። የዚህ ግሩፕ
ዋና ኃላፊና መስራች ነው። የምንኮራበት አባላችን ሲንግል ነው። እድሜ ልኩ ማለት በሚቻል መልኩ ከእናቱ ውጭ ሴት አያውቅም። በጣም የምንኮራበት አባላችን ነው ማቲ። በጣም ነህሚያ ናዝራዊ ነው ፓፒ አይደለም ነህሚያ ወይም በቅጽል ስሙ ፓፒ። በቃ በጣም ሲንግል ነው። እኔ እንዴት እንደሆነ አላውቅም። ይቻላል እንዴ? እኔም አለው ግን የኔ ይደርሳል የኔ ይደርሳል ችግር የለውም። ግን አደራችሁ ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። እንደው በፈጣሪው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? እኔ የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱት። አይሸጥም እኮ ገበያ ላይ የማይገኝ ልብስ ደም አፍላ የተባለ ልብስ አለ። ቺክ እመብርሃን ምስክር ስታት ባናት ተከላት የሚል ልብስ ትለብሳል። ከየት ነው የምታመጪ? አነበርሲን እኔ ገበያ ላይ እመብርሃን ምስክሬ እንደዚህ አይነት ልብሶች ሲያሸጡ ምን ሲሉም አይቻልም። ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። እንደው በፈጣሪው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? እኔ የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱት። አይሸጥም እኮ ገበያ ላይ የማይገኝ ልብስ ደም አፍላ የተባለ ልብስ አለ። ቺክ እመብርሃን ምስክር በያ ይኸው እንደው ቀኑ ሙሉ ስንት ልቀጣ? ኧረ እንዲህ አይባልም። ደስ ያለ እንዴ ይሄ አያንስም አባ ማለት ያው አያንስም። እሺ እንደ ልጨምርልህ? ኧረ እንዴ ደስ ያለ እንዲህ እኮ አይባልም። ደስ ያለ ቃሽ አባ 200 ብር። ኧረ ያንሳል። ምን ሆነ ነው እዚህ ቀኑ ሙሉ እንዴ? አባ ያንሳል። እሺ አካውንት ንገሪኝ፣ ስንት ልጨምርልህ? ኧረ አባ ኧረ ደስ ያለ ምን ሆነ ነው እንዲህ ይባላል? ቤተሰብ ያው ቼክ አድርጎ ልኬልሃለሁ። 10,000 ብር እንዴ? ኧረ አባ ምን ሆነ ነው እንዴ? አንተ ስንት የሰፈር ውሾች እንዴ ልጆች ምናምን እዚህ ስንት ነገር አለ እኮ አንቺ የማታውቂው ስንት ነገር አልፈን መሰለኝ መኪና ስንጠብቅ የነበረው። ኧረ አምሳ ከዚህ በላይ ስንት ላክልሽ? ኧረ እንዴ አይባልም። ደስ ያለ እንዴ ምን ሆነ ነው አንተ? ያው ይሄም ያንሳል፣ ግን ቤተሰብ ስለሆንሽ ችግር የለውም። ለማንኛውም ስንት ልቀጣ? ኧረ አንቺ ቤተሰብ ነሽ፣ ደስ ያለሽ። እስኪ እንተማመን አይነሆን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉም ተይውና ወደ እኔ ቅረቢ ቤታችን እንዳይፈርስ የምለውን ስሚ። ናሆም እስኪ 1,000 ብር አበድረኝ። አላበድርሽ። በእናትህ አበድረኝ። ወይ አላበድርሽ። ይሄ ደግሞ እንደው አትመልስልኝም ብለህ ተጠራጥረህ ነው? ኧረ አይደለም። እና እርግጠኛ ሆኜ ነው። ምንድነው? አይጤናየ አይጣለኝ እኔ ምንድነው? አይጥ እንዴ? አይጥ ከወጣልህ እኮ አይጣለ ማለት እኮ በጣም ጠንካራ ነው ማለት እኮ ነው። እሺ እኔ ጠንካራ ነኝ። ማን ያወጣልሽ? አባቴ ነው ያወጣልኝ። እንደዚህ መቶኝ እኮ ነው ያወጣልኝ በኃይለኛው። ለኔ ማጭልኝ ያማል ግን እሺ እውነት ማልቀት ግን አይቻልም። እሺ አራዳራራክተም እኔ ጠንካራ ልጅ ነኝ። እኔ አራራክተም ያማታል እንዴ? እኔ ሳረክ ዛይደሽን ታውቂያለሽና እጅን እንደዚህ ግለጣ። አይዞሽ ራስሽ አይዞሽ ራስሽ አይዞሽ እንዴ አመመ እንዴ? ኦኬ አሪፍ ነው። ኦኬ ወጣልኝ እኮ አይጥ አመመ እንዴ?
የደስታ እንባ መጣሁ። እሺ አይዞህ በቃ እሺ። እንኳን ራስሽ አይዞሽ መጣ አትይኝ በቃ ወደዛ ዙር ወደዛ ዙር እንዴ ምን እያደረጋችሁ ነው? ማሪ እንደምታስበው አይደለም። ተረጋጋ። ምንድነው እንደምታስበው አይደለም? ክርና መርፌ ሆናችሁ ነው እንደምታስበው አይደለም? እንዴ አውጣው። ቆይ ተረጋጋና ላስረዳ። ምንም የምታስረጂ ነገር የለም። ጭራሽ ባልጋዬ ላይ በገዛ ቤቴ ወንድ ይዘሽ ትመጫለሽ? ይህንን የጎፈጠጠ ሰውዬ። እሺ ስልክህ ነው ምንድነው? ምንድነው 15 ሚሊዮን አካውንቴ ላይ ገብቶ ነው እኮ። ምንድነው እሱ ያስገባል። ምን ትዳሬን እየገዛኸኝ መሆኑ ነው? ግን ደግሞ እንትን በል እርጎ አለላችሁ፣ ፍሪጅ ውስጥ አለላችሁ። አንቺ አታስቸግሪው ጨምላቃ። እንትን በሉ መሳቢያ ውስጥ እኮ አያስፈልጋችሁ። ውለዱ ክበዱ። አንቺ ማር ነሽ። ድሮም ለይቼ መርጬ ያገኘሁሽ። ተረጋጋጁ ይጃል ወይ ቁማር አንቀነው ለትዳ ወይ ጁቴ ኮሸብኝ ንብረቴ አንዴ በኮንከር አንዴ ላትላት ተራረኩቴ ዋሌቱ እስኪላት ጆከር ለመሬት ለተላስቤ ፈታተነብኝ ዘገው በዶቤ የቁማር መላ ገባት ጊዜ ፊጎቹ መጡ ከነጀለሴ የቀረም ካለ ቦሌኒ ነፍሴ ቦሌኒ ነፍሴ ካርታታታታ አርገው መታ ካርታ በላ ጠቆረ ቤቲንጉ ጉዳይ ጆ የተማረረ ጠቆረ ቀላ ሱሱ ተበልቶ አቤቻ ግን በላው ሮጠ እያለች ኮለሌ ያውም ወደ ቦሌ ተበልቼ ወጣው መላ ሊጨራረብ እንደነገሌ ቴ ወይ ጁቴ ወይ ቁማር ጠንቀነው ለትዳ ወይ ጁቴ ኮሸብኝ ንብረቴ አንዴ በኮንከር አንዴ ላትላት ተራረኩት ዋሌቱ እስኪላት ጆከር ለመሬት ለተላስቤ ፈታተነብኝ ዘገው በዶቤ የቁማር መላ ገባት ጊዜ ፊጎቹ መጡ ከነጀለሴ የቀረም ካለ ቦሌኒ ነፍሴ ቦሌኒ ነፍሴ ካርታታታታ አርገው